እንደምትሰው ባላለው የቴክ ኬር ሆም ወይም የአደራ ስራ አስኪያጅ ነኝ። የኮች አባል ይልቃል ደግሞ ለአበራ ደግሞ ኢትዮጵያ ውስጥ ናቸው የሚያስተዳድሩት እና በዚህ ዓመት የእናንተን ትምህርት ቤት ለመገንባት ፈቃደኛ ሆነን ተገኝተናል። አቶ ቀናው ተረፈ እባላለሁ። የቀበሌ ትምህርት ቤት ርዕሰ መምህር ነኝ። በ1982 ዓመተ ምህረት ትምህርት ቤቱ እንደተመሰረተ ህብረተሰቡ ፈቃደኝነት እንደተመሰረተ አውቃለሁ። ተማሪዎች አሁን 550 የኬጆች ደግሞ 116 ናቸው። አሻም ሰው እባላለሁ። የዩኒቨርሲቲ መምህር ነኝ። አካዳሚክ አስተምረው የትምህርት ገጽታ ስናየው ከጎንደር ከተማ ላይ ያለ ትምህርት አይመስልም። ምክንያቱም ከዛሬ 36 ዓመቶች ነው ስራ የጀመረውና አጠቃላይ ለማር ማስተማሩ ምቹ ያልሆነ በስንት አለ። እናንተም እንዳያችሁት ለምሳሌ ኬጂ ላይ ያለው የምትያ ቦታ ያላቸው መማሪያ ክላስ የላቸውም። አባራ ላይ ቁጭ ብሎት መቀመጫ ወንበር የላቸውም። ጠቅላላ ግብዓት ባልተሟላበት ነገር ነው ተቋሙ ያስተማር ያለው። ሽንት ቤት የተማሪ ሽንት የላቸውም። የሚራቸው ቤት የለውም። የተለየ ሳይሆን አንድ ላይ ይህ ደግሞ ተማሪዎች ሂደት ሲወጡ በተለይ ሴቶች ይሽማቃሉ፣ ያፍራሉ፣ አይዝናኑ፣ እንደልባቸው አይወጡ። ትምህርት ቤቱ በስታንዳርዱ አልተገነባም። እንደምታዩት አንድ ትምህርት ቤት 42 ካሬ ነው ክላሱ ነው የሚገባው። እንግዲህ በጣም ከዛ እየወረደ የሚያገኝ ነው። ይህ ደግሞ ለመማር ማስተማር በጣም አስቸጋሪ ነው። እሺ ስንት ልጅ? አንደኛ ልጆች በብልኬት ቢማሩ ደስ ይላል። እሺ የተጻዳ ንጹህ ክላስ ቢማሩ ደስ ይላል። ሁለተኛ ሽንት ቤት ተሟልቶ እሺ ክላስ ጽድት ብሎ የተለያዩ ማቴሪያሎች ተሟልቶላቸው ቢማሩ ደስ ይላል። አስተማሪ የመሆን ፍላጎት ደስ ይላል። ከድሮም ጀምሮ ትፈልጊ ነው? ቅድም ስለነበረ እሺ ለዛ ልጆች መምህር በመሆን በጣም ይለኛል። ደስ ይላል። እሺ ለኛ ጥያቄ ካለሽ እንቀበላለን። ማቴሪያል ደግሞ ከሌላ ተቋም ጠይቀን ደግሞ እንዲሟላና ሲቋቋም በአካባቢው ማህበረሰብ ተሳትፎ ይሰራል። የቦታ ጥበት ነው። ሰፊ ቦታ ላይ የሚቀመጥ በጣም ሰፊ ግቢ ያለው የድሃ ቤተሰብ ነው። ሲኒማቱም የነዛል ቤት የሚያስታውሰው የሚያግዘው ያጣ ከስታንዳርድ ቦታ ሲሆን ለረዥም ዓመታት የመረት ሚገባ ለዚህ ፕሮግራም ቀጣሚ የሚጠቅም በደጅታ ስለዚህ እናንተ አሁን በቋሚነት የሚያስፈልጋችሁ 3 መማሪያ ክፍል፣ አንድ መመገቢያ ክላስ እና ደግሞ አንድ ሽንት ቤት። መማሪያ ክላስ 3 ክላስ ቆንጆ ሆኖ ያንን መመገቢያቸውን በኬንዳ እንኳን ችግር የለውም። ምክንያቱም ለ20 ደቂቃ ወይ ለ30 ደቂቃ ነው። ከዚህ ግን ብዙ ሰዓት የሚያሳልፉት ክላስ ውስጥ ነው። እና ብታይ አንዱ እትዬ እዚህ ቁጭ ብዬ ሽታ እየሸተተኝ እንዴት ሆኜ ልማር? እኛ ራሱ እኔ ማርያም የሚገርም ብዙ ጊዜ ጉንፋን ታምሜ ነው የምሄድ። አዛ መጠኑ ብለን ራሱ እዚህ ምን ጠርገውኛ ባረው እነሱ ለብሰን ጠዋት የምንመጣውና ከሰዓት የምንመለሰው እንዳይመስሉ መስለን የምንመለስ። ምክንያቱም እዚህ መጠበቃ የቀን ስራ ማለት ትችላላችሁ። አሁን ሽንት ቤት ሲሄዱ አብረህ ትሄዳለህ። ምክንያቱም ዛሬ ጊዜውን ከባድ ነው። በዚህ ወጣው ቢሮጡ አንተ ነህ ተጠያቂነቱ። እኛ ከኛ ላይ ወላጅ ነኝ እንጃ ምን ይየልኝ በጣም ተጽዕኖ አለ። ዛሬ ከፍ እያለ ምን ማታመጡ ሌሎችን ለይተን ስንናገር መጣው የሚናገሩትን በቃ የለም ፈጣሪ የሚያውቀው ብቻ ከስራው ጋር አይሄድም። ግን እንጀራ እስከሆነ ድረስ እናም የህፃናት ስራ የህሊና ስራ ስለሆነ እሺ መምህር ታደሰ ጎሽ እባላለሁ። የቀበሌ 20 ትምህርት ቤት ከ5ኛ እስከ 6ኛ ባሉት የሂሳብ መምህር ነኝ። በስተ ደቡብ በኩል ያሉት ይሄ አይራ የሚባለው አካባቢ በጣም ከቀበሌው ከክፍለ ከተማው አንፃር ዝቅተኛ ማህበረሰብ የሚኖርበት አካባቢ ነው።
ያም ስለሆነ ነው አሁን እንዴት መንግስት በአካባቢው በህብረተሰቡ አደራጅታችሁ ምናምን ስሩ ብሎ ይነግራል። ግን ይሄን ህብረተሰብ በዚህ ኑሮ ደረጃ ላይ እያለ እንደዚህ መኖሪያ ገንባ ምናምን ማለት የማይቻል ማህበረሰብ ነው እና አደራ የበጎ አድራጎት ድርጅት ይሄን ችግራችንን ተረድቶ መጥቶ እንደዚህ አይነት ነገር ሊያደርግልን ስላሰበ በጣም አመሰግናለሁ። ሰው ምንድነው ችግሩ? መጀመሪያ ሰው ቃል የሚገባውና ስራ ላይ ያለን በጣም ልዩነት አለው። ሰው ቃል የሚገባ እስክንጀምረው ብቻ ነው። እኔ እንዳየው ከጀመርን በኋላ ተተወታ ሄዱ የሚባል ብዙ ነገር አለ። ጠንካራም አለ፣ ደካማም አለ። ሁሉን አይደለም። ጀምረን እስክንጨርስ ከጎናችን የሆኑ መምህራኖችም ርዕሰ መምህራኖችም ተማሪዎችም አሉ፣ የአካባቢ ወላጆችም አሉ፣ ጥበቃዎችም አሉ። ከዛ ልክ ደግሞ በጣም ብዙ ሰነፍ አለ እና ያን ነገር ደግሞ እናንተ ካሁን ጀምራችሁ የኛ ነው የሚለው ስሜት እንዲኖራችሁ አደራ እምላችሁ እንደ ስራ ኃላፊነቴ ቃል የገባችሁልንን ወደ ኋላ እንዳትሸሹ፣ የምትችሉትን አድርጉ። አቅም እንኳን ቢያንሳችሁ አይ እኛ እስከዚህ መጥተናል፣ ከዚህ በኋላ ያለው እናንተ እንደጀመራችሁ ጨርሱ ብላችሁ በግልጽ ነገር ነው